ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንኳን ለክብረ ሰማዕታት መታሰቢያ ክብረ በዓል በሰላም አደረሳችሁ እያልኩ ወደ ዋና ዋና መረጃዎች ያልፋሉ። ዛሬ የካቲት 12 የክብረ ሰማዕታት መታሰቢያ ክብረ በዓል ታስቦ ውሏል። ትራምፕ ዓለም የኢራንን ከስምምነት መድረሱን ለማየት 10 ቀናት አለው ባሉበት ቀን ኢራን በበኩሏ በኒውክሌር ድርድር መመሪያ መርሆች ከአሜሪካ ጋር ተስማምቻለሁ አለ። በዝርዝር እንመለከታቸዋለን። ቻናሉን ላይክና ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። ጣሊያን በ1888 ዓ.ም በአድዋ ድል የደረሰበትን መራር ሽንፈት ለመቀልበስ ከዓመታት በኋላ ዳግም ወረራ ፈጽሞ ለ5 ዓመታት ሲቆይ ሩዶልፍ ግራዚያኒ አስተዳደር ሆኖ ተሾሞ ነበረ። ግራዚያኒ የኔፕልሱን ልዑል በመወለድ አስመልክቶ ለአቅመ ደካሞችና ለአረጋውያን ገንዘብ እሰጣለሁ በማለት በርካታ ሰዎች በገነተ ልዑል ቤተ መንግስት በአሁኑ የአዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ እንዲሰበሰቡ አደረገ። ከተሰበሰቡ በኋላም በመርሃ ግብሩ ላይ ከ30 ሺህ ሰው በላይ የተገኘበት ነበረ። የጣሊያንን ወረራ መሸከም ያቃተው የአብርሃም ደቦች እና ጓደኛው ሞገስ አስገዶም የተባሉ ሁለት ወጣቶች በዚህ ሁለት ወደ መድረኩ የያዙትን ቦምብ ወረወሩ። በጥቃቱም ግራዚያኒን ጨምሮ ሌሎች በስፍራው የነበሩ ሹማምንቶች ላይ ጉዳት ደረሰ። ጥቃቱን ተከትሎ ፋሽስቶች ለግድያ የሚያነሳሳ ምክንያት በማግኘታቸው በበቀል ሰይፋቸውን በንጹሐን ኢትዮጵያውያን ላይ መዘዙ። ጥቁር ሸሚዝ ለባሾች በመባል የሚታወቁት የጣሊያን ወታደሮች በአዲስ አበባ ከተማ ውስጥ የሚገኙ ንጹሐን ዜጎች ላይ በቃላት የማይገለጽ እጅግ ዘግናኝ ጭፍጨፋ ፈጸሙ። በወቅቱም ህጻናት፣ አረጋውያንና ነፍሰ ጡሮች ሳይቀሩ በጭካኔ ሰለባ ሆነዋል። 3 ቀን ተከታታይ የፈጸሙት ጭካኔ የተሞላበት ጭፍጨፋ ከ30 ሺህ በላይ የሚሆኑ ኢትዮጵያውያን በግፍ የተገደሉበት ሲሆን ቤቶች በእሳት ተቃጥለዋል፣ ዜጎች ንብረት ወድመዋል። ይህንን ታሪክ ለመዘከር በአዲስ አበባ 6 ኪሎ አደባባይ የካቲት 12 ሰማዕታት ሐውልት ቆሞ ይገኛል። እነሆ ይህ ከሆነ ዛሬ 89ኛ ዓመቱ ተቆጠረ። በዚሁ ወደ ውጭ በዝርዝር ወደምንመለከተው መረጃ ስናልፍ ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ ከኢራን ጋር ስምምነት ላይ መድረሷን ወይም ወታደራዊ እርምጃ እንደምንወስድ ዓለም በሚቀጥሉት ምናልባትም 10 ቀናት እንደሚያጣራ ተናግረዋል። በዋሽንግተን ዲሲ በተካሄደው የሰላም ቦርዳቸው የመክፈቻ ስብሰባ ላይ ትራምፕ ከኢስላሚክ ሪፐብሊክ ጋር በኒውክሌር መርሃ ግብሯ ላይ ስምምነት ላይ ለመድረስ የሚያደርጋቸው አንዳንድ ስራዎች አሉን እና አንድ እርምጃ ወደፊት ልንወስዳቸው እንችላለን ብለዋል። በቅርብ ቀናት ውስጥ የዩኤስ ወታደራዊ ኃይሎች ወደ መካከለኛው ምስራቅ በማስፋፋት በስዊዘርላንድ የአሜሪካና የኢራን ተደራዳሪዎች ባደረጉት ንግግር መሻሻል ታይቷል። የዲሞክራቲክ ህግ አውጪዎችና አንዳንድ ሪፐብሊካኖች ከኮንግረሱ ይሁንታ ውጪ በኢራን ላይ ሊደረግ የሚችለው ማንኛውም ወታደራዊ እርምጃ ተገቢ እንዳልሆነ ተቃውመዋል። ትራምፕ በንግግራቸውም ልዩ መልእክተኛ ከሆኑት ስቲቭ ዊትኮቭ እና የትራምፕ አማች የሆኑት ያሬድ ኩሽነር ከኢራን ጋር በጣም ጥሩ ስብሰባዎችን ማድረጋቸውን በመጠቆም ባለፉት ዓመታት ከኢራን ጋር ትርጉም ያለው ስምምነት ማድረግ ቀላል እንዳልሆነ ተረጋግጧል። አለበለዚያ መጥፎ ነገሮች ይከሰታሉ። አንድ ቀን ቀደም ብሎ የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን ሊቨን ኢራን ከአሜሪካ ጋር ለመስማማት በጣም ብልህ ትሆናለች ሲሉ አስጠንቅቀው ነበር። ትራምፕ አሁንም በቴህራን የኒውክሌር መርሃ ግብር ላይ ዲፕሎማሲያዊ መፍትሄ እንደሚያገኙ ተስፋ እያደረጉ ነው በማለት ትራምፕ የሰላም ቦርድ ለመጀመሪያ ጊዜ ቢያስተዋውቁም በጋዛ ውስጥ በእስራኤልና በሐማስ መካከል የ2 ዓመት ጦርነት እንዲቆምና መልሶ ግንባታን ለመቆጣጠር እንዲረዳ የታሰበ ነበር። ባለፈው ወር ግን ተልዕኮ ከአንድ ግጭት የዘለለ መስሎ የታየ ሲሆን በትራምፕ የሚመራው ቦርድ 2 ደርዘን የሚጠጉ ሀገራትን ያቀፈ የተባበሩት መንግስታት ድርጅት ወደ ጎን ለመተው ታስቦ እንደሆነ ብዙዎች እያነሱት ይገኛል። ባለፈው ሐምሌ ወር የአሜሪካ ሚሳኤልና አውሮፕላኖች 3 የኢራን የኒውክሌር መሳሪያ ቤቶች የደበደቡ ሲሆን ዋይት ሀውስ በዚህ ሳምንት ስለ አዲስ የጥቃት አማራጮች እየተወያየ ነው ተብሏል። የአሜሪካ ኃይሎች የዩኤስ አብርሃም ሊንከን አውሮፕላን ማጓጓዣን ጨምሮ ከቅርብ ሳምንታት ወዲህ በክልሉ ውስጥ መገኘታቸውን እያሳደጉ ነው። የሳተላይት ምስሎች ኢራን ወታደራዊ ተቋማትን ማጠናከሯን የሚያሳዩ ሲሆን የሀገሪቱ ከፍተኛ መሪ አያቶላ አሊ ካማኒ ለአሜሪካ ኃይሎች የሚያስፈሩ መልእክቶችን በማህበራዊ ሚዲያዎች ላይ ለጥፈዋል። የዩኤስ ፕሬዚዳንት አሜሪካ ወደ ኢራን የጦር መርከብ እንደላከች ያለማቋረጥ ይናገራሉ። በእርግጥ የጦር መርከብ አደገኛ ወታደራዊ ሃርድዌር ነው። ነገር ግን ከዚያ የጦር መርከብ የበለጠ አደገኛው ያንን የጦር መርከብ ወደ ባህር ግርጌ ሊልክ የሚችል መሳሪያ ነው። በበርካታ የአሜሪካ ኮንግረስ አባላት በኢራን ላይ የሚወሰደው ማንኛውም ወታደራዊ እርምጃ ተገቢ እንዳልሆነ ተቃውመዋል። 2 ተወካዮች የካሊፎርኒያ ዲሞክራት ሮካና እና የኬንታኪ ሪፐብሊካን ቶማስ ማሲ የ1973ቱን የጦር ኃይሎች ህግ በመጥቀስ በጉዳዩ ላይ ድምፅ ለመስጠት የሚቀጥለውን ሳምንት እንደሚሞክሩ ተናግረዋል። ህጉ የፕሬዚዳንቱን ስልጣን ዩናይትድ ስቴትስ ወደ ግጭት እንዲገባ ለማድረግ ኮንግረስ ይፈቅዳል። ካና በማህበራዊ ሚዲያ ላይ ከኢራን ጋር የሚደረግ ጦርነት አስከፊ ነው ብለዋል። ኢራን 90 ሚሊዮን ህዝብ ያቀፈ ውስብስብ የአየር መከላከያ ወታደራዊ ያለው ማህበረሰብ በአካባቢው የሚገኙ በሺዎች የሚቆጠሩ የአሜሪካ ወታደሮች የአጸፋ ስጋት ሊገጥማቸው ይችላል ያሉ ሲሆን በሁለቱም የኮንግረስ ምክር ቤቶች የመግባት እድሉ ጠንካራ አይደለም። በጥር ወር ሴኔት ሪፐብሊካኖች ኒኮላስ ማር መያዙን
ተከትሎ በቬኔዙዌላ ተጨማሪ ወታደራዊ ዘመቻ ከመጀመራቸው በፊት የትራምፕ አስተዳደር የኮንግረሱን ይሁንታ እንዲያገኝ የሚፈልገውን ተመሳሳይ የጦር ኃይል ውሳኔ አግደዋል። ይህ በእንዲህ እንዳለ ኢራን በቴህራን የኒውክሌር መርሃ ግብር ላይ ያላትን አለመግባባት ለመፍታት በዋና ዋናዎች መመሪያ መርሆች ላይ ከአሜሪካ ጋር መግባባት ላይ መድረሷን ተናግራለች። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ